ታሪኩ የሚጀምረው ቤን እና ጄን የተባሉ አዲስ ተጋቢዎች ነው። ቤን ፕሮፌሽናል ፎቶ አንሺ ስትሆን ለስራና ለደስታ ወደ ጃፓን ይጓዛሉ። የጉዟቸው መጀመሪያ በጣም አስደሳች ነበር። ነገር ግን አንድ ምሽት ከጓደኞቻቸው ጋር ድግስ አሳልፈው በጨለማ እና በጭጋጋማ መንገድ ላይ መኪና እየነዱ ሲመለሱ ህይወታቸው ለዘላለም ተቀየረ። በድንገት አንዲት ሴት መኪናቸው ፊት ትቆማለች። ጄን ከፍተኛ ፍጥነት ትነዳ ስለነበር መኪና መቆጣጠር አቅታት ሴቲቱን በኃይል ትገጫታለች። መኪናውን መንገዱን ስቶ ቆመ። በድንጋጤ ተውጦ መኪናው ወርደው ሲፈልጉ ግን የሚገርም ነገር ተፈጠረ። መንገዱን ባዶ ነበር። ምንም አይነት ደም የለም። ምንም አይነት የሰው አካል የለም። ፖሊሶች መጥተው አካባቢ ፈትሹ ምንም አይነት ፍንጭ ስላላገኙ ከአእምሮ ቅዠት ወይም ከድካም የመጣ ሊሆን ይችላል ብለው ይተዋቸዋል። ነገር ግን ጄን ያየችው ነገር እውነት እንደነበር በውስጧ ታውቃለች። ይህ ገና የሲኦል መጀመሪያ ነበር። ከአደጋው በኋላ ቤን ስራው ይጀምራል። በፋሽን ፎቶግራፍ ስራው ላይ ሳለ የሚያነሳቸው ፎቶዎች ሁሉ እንግዳ መሆን ጀመሩ። ፎቶዎቹ ላይ ነጭ ጭጋጋ እና የሰው መልክ የሚመስሉ ጥላዎች ይታያሉ። ጄን እነዚህ ፎቶዎች ስታይ ግን የሆነ ትልቅ ስህተት እንዳለ ትረዳለች። ያቺን መንገድ ላይ የገጯት ሴት በፎቶዎቹ አማካኝነት መልእክት እየላከች እንደሆነ ማሰብ ትጀምራለች። በዚህ መሃል ቤን ሌላ ችግር ገጠመው። በትከሻው ላይ ሊቋቋመው የማይችል ከባድ ህመም መሰማት ጀመረ። የሰውነቱ ክብደትም በከፍተኛ ሁኔታ እየጨመረ እንደመጣ ይሰማዋል። ዶክተር ጋር ሄዶ ምርመራ ቢያደርግም ዶክተሮቹ ግን ጡንቻ ተሸክረዋል ከሚል መልስ ውጪ ምንም አይነት የጤና ችግር ሊያገኙበት አልቻለም። ህመሙ ግን ከቀን ወደ ቀን እየከፋ መጣ። ጄን ነገሩን ስላላረፈው በራሷ ምርመራ ማድረግ ትጀምራለች። ቤንን የድሮ ፎቶዎች እና ደብዳቤዎች ስትበረብር ሜግሚ ከምትባል ጃፓናዊት ሴት ጋር ትልቅ ግንኙነት እንደነበራቸው ታውቃለች። ሜግሚ በጣም ተወደው ግን ደግሞ አእምሮ ትንሽ ስስ የነበረባት ሴት ነበረች። ቤንና ስስት ጓደኞቹ ድሮ በጃፓን አብረው ይዝናኑ ነበር። ጄን ሜግሚ ምን እንደሆነች ለማወቅ ጥረት ስታደርግ ሜግሚ ራሷን እንዳጠፋች ትረዳለች። ነገር ግን ለምን? ቤን መጀመሪያ ላይ ምንም እንደማያውቅ ቢገልጽም ጄን ግን አልተቀበለችውም። ቀስ በቀስ የቤን ጓደኞች የሚያስፈራ ሁኔታ መሞት ጀመሩ። አንዱ ራሱን ከፎቶ ስቱዲዮ ላይ ወርውሮ ሲገድል፣ ሌላኛው ደግሞ በቤቱ ውስጥ በጣም የሚያስፈራ ሁኔታ ሞቶ ይገኛል። መላው የቤን ጓደኞች መንፈሱ ጥቃት እያላቁ መሆኑን ጄን ስትረዳ ቤን እውነቱን እንዲናገር ታስገድደዋለች። እውነቱ ሲወጣ ቤንና ጓደኞቹ ሜግሚ ላይ በጣም ዘግናኝ የሆነ በደል እንደፈጸሙ ይገለጻል። ሜግሚ ለቤን ያላት ፍቅር ተጠቅመው ጓደኞቹ ጥቃት ሊያደርሱባት ሲሞክሩ ቤን ግን ዝም ብሎ ከማየት አልፎ ፎቶግራፍ ያነሳት ነበር። ይህ ትልቅ ክህደት ሜግሚን ለሞት አብቅቷታል። አሁን ግን ሜግሚ መንፈስ ፍትህ ፍለጋ ተመልሳለች። ቤን መንፈስ ከቤት የጠፋ መስሎት ፎቶዎችና የድሮ ትውስታዎችን ሁሉ ያቃጥላል። ሰላም ያገኘ ይመስለዋል። ነገር ግን በትከሻው ላይ ያለው ህመም ሊለቀው አልቻለም። እንዲያውም ከመቼው በላይ ከብዶታል። ጄን ይህን ሁሉ ጉድ ስታውቅ ቤንን ትታው ትሄዳለች። ቤን ብቻውን በቤት ውስጥ ቀረ። ቤን ህመሙ እየጠነከረ ስለመጣ እና መንፈሱም አሁን ያለ ስለመሰለው ቤቱ ውስጥ ያለውን የሚዛን መስቀያ ላይ ይቆማል። ያኔ ነው ትልቁ ድንጋጤ የሚመጣው። የቤን ክብደት ከመደበኛ ሰው እጥፍ ሆኖ ይታያል። ቤን በቤቱ ውስጥ ያሉትን ነገሮች ሁሉ በንዴት ይሰባብራል። በመጨረሻም ከአቅራቢ ያለውን ፖላሮይድ ካሜራ አንስቶ ራሱን በመስታወት ፎቶ ያነሳል። ፎቶው ከካሜራ ውስጥ እስኪታይ ድረስ በጭንቀት ይጠብቃል። ፎቶው ታትሞ ሲወጣ ቤን ያየው ነገር ደሙን ያቀዘቅዘዋል። መንፈሷ ሜግሚ ላለፉት ወራት ሁሉ በትከሻው ላይ ተቀምጣ አንገቱን እንደ ታቀፈችው ነበር። ይህንን ያህል ዘመን የተሸከመው የትከሻ ህመም ብቻ ሳይሆን የሜግሚ መንፈስ ነበር። ቤን በድንጋጤ ራሱን ስቶ ይወድቃል። ፊልሙ ሲያበቃ ቤን በአእምሮ ሆስፒታል ውስጥ ሆኖ እናያለን። ነርሶቹ ክብደት ለምን እንደጨመረ ግራ ይገባቸዋል። ነገር ግን ቤን በመስታወት ሲመለከት ሜግሚ አሁንም ትከሻው ላይ እንደተጠለጠለች እና ለዘላለም እንደማትለየው እያሳየን ፊልም ያበቃል። እንግዲህ ተመልካቾቻችን የዛሬው ፊልም ይህን ይመስል ነበር። ይህ ፊልም የሚያስተምረን ነገር ቢኖር ያደረግነው በደል የትሩም ያህል ቢቆይ አንድ ቀን ተመልሶ በመምጣት የማይቀር መሆኑ ነው። በተለይ በሰዎች ላይ የምናደርሰው ክህደት ዋጋ ያስከፍላል። ይህን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።